እንዳልባሌ ቢሞት ተንቆ ቢሞት ሬሳው ተተፍቶበት ቢሞት እንኳን በክርስቶስ ሕግ የሞተ ሰው ክብር አለው። እንግዲህ እግዚአብሔር ቤተሰቦች እረፍት ትፈልጋላችሁ? ይሄን መጽሐፍ አንብቡት፣ ስሙት። ይሄንን ፍትህ ትፈልጋላችሁ? ይሄንን አንብቡ። ደስታ ትፈልጋላችሁ? እዚህ ውስጥ አለላችሁ። እውነቴን ነው የምነግራችሁ። ይሄ የምስራች ነው። እንደውም አንድ ነገር ልንገራችሁ። አንድ ሰው አንድ ደራሲ ተደራሲ የሚባል አለ። ተናጋሪ እና ምንድን ነው የሚባለው? ታዳሚ። ለተናጋሪ ታዳሚ ኦዲየንስ ይባላል። ለዚህኛው ደግሞ ደራሲ ተደራሲ። ተደራሲ የሚባለው አንባቢ ማለት ነው። ጸሐፊው ልብ ብላችሁ ስሙ። ጸሐፊው መጽሐፍ ከጻፈ በኋላ መጽሐፉን ስታነቡ ሰውየው የለም። ስልክ ደውላችሁ ጥያቄ ቢኖራችሁ ልትጠይቁት ወይም ኢሜይል ልትልኩለት ወይም በአካል ቀጠሮ ልታስይዙት ትችላላችሁ። መጽሐፉን ስታነቡ ሰውየው ጋር ማውራት አትችሉም። አንድ ጊዜ ጨርሶ የነገረንን ሐሳብ ነው የምንሰማው። መጽሐፍ ቅዱስ ስናነብ ግን እግዚአብሔር ቃል በቃል ይናገረናል። እግዚአብሔር ይነግሮሙ ለሕዝቡ በመጽሐፍ እግዚአብሔር ለሕዝቡ በመጽሐፍ ይናገራል። መጽሐፍ ቅዱስ የሚያነብሰው እግዚአብሔር እየሰማ ነው፣ እየተናገረው ነው። መጽሐፍ ቅዱስ የሚያነብሰው መረጃ አይደለም የሚሰበስበው፣ ሕይወት ነው። እግዚአብሔር ያናግረዋል። ይሄ ቃል ወረቀትና ፊደል አይደለም፣ ሕያው መንፈስ ነው። ወዘኒ ቃል ዘአነ ነገርኩክሙ መንፈስ ውእቱ ወያሕዩ። የሩቅ ብእሲ ንግግር አያድንም፣ ከመለኮት የወጣ ቃል ግን ያድናል። ይሄ የምነግራችሁ ቃል የሚያድን ሕይወት ነው ብሎ ጌታ ነግሮናል። ስለዚህ የሕይወት ቃል ነው። እጅን ታጥቦ የሚያነቡት፣ ተረጋግቶ የሚያነቡት፣ ስልክን ዘጋግቶ የሚያነቡት፣ አይምሮን ሰብስቦ የሚያነቡት፣ ጊዜ መድበው የሚያነቡት፣ በተቀደሰ ክፍል ሆነው የሚያነቡት ልዩ የሕይወት ደብዳቤ ነው፣ የሕይወት መጽሐፍ። ስለዚህ ወንጌል ጸልዩ። 1 2 3 ይሄ የቃሉን ትርጉም ይዤ ነው። ወንጌል የምስራች ነው። ክርስቶስን መምሰል ተሰጥቷቸዋል። እንኳን ደስ ያላችሁ። እውነቴን ነው የምነግራችሁ። ክርስቶስን መምሰል አንዳንድ ሰዎች ሀብታም ሲያገኙ ተጠጋግተው ያንተ ልጅ ነኝ አሉ ይላሉ ይባላል ነው ሰምቼ አላውቅም። ሀብት ያለውን ሰው ያንተ ልጅ ነኝ አሉ ይላሉ። እንዴ ኧረ እኔ ያንተን እናት አላገባውም ቢል እንኳን ትምህርት ቤት አብራችሁ አልተማራችሁም ማለት ሁሉ የሚያምረው ማለት ነው አለ። የሰው ሀብት ለመውረስ አለ ይባላል ነው እንግዲህ እኔ አልሰማሁም። የእግዚአብሔር ልጅ አይሰማችሁም? ይሄ አይሰማችሁ ማለት እስከ ውስጥ አይሰማችሁም? የእግዚአብሔር ልጅ የሚለው እንዴት ደስ እንደሚል የእግዚአብሔር ልጅ ይሄን ነው ሀብቱ የማይወረስ ጌታ ልጅ ሲያደርገን። ቅድም እንደተማርነው በመምህሩ ዙፋኑ የማይገለበጥ ጌታ ልጆቹ ሲያደርገን፣ በዚህ ጊዜ ይሻላል ማይባል ስጋት የሌለበት። ምናልባት እኮ የባለስልጣን ልጆች ሊሰጉ ይችላሉ። ምናልባት ነው፣ እኔ መረጃ የለኝም። እንደሚፈሩም እንደማይፈሩም የባለስልጣን ልጅም አላውቅም፣ ግን ሊፈሩ ይችላሉ ተብሎ ይታሰባል። ታሪክ እንደሚያስረዳን ነው። ያው እንደምታውቁት የጃንሆይ ልጆች ቅድም እንደተነገረን፣ እንደውም እኮ የጃንሆይ ልጅ አንደኛዋ ክርስትና በምትነሳ ቀን አንድ ድሃ ደግሞ ወልዶ ይዞ መጣ። ምስኪን አንተ ምን ብትደፍር ነው ከጃንሆይ ልጅ ጋር የልጅ ክርስትና የገጠመ? ሰውየው አስቦ የወለደ ይመስል ማለት ነው። እና በሌላ ቀን ይቀየር ይለወጥ ተብሎ ተወስኖ ልብ በሉ። ኋላ ግን ጃንሆይ ሩህሩህ ስለሆኑ ተወው ይነሳ ብለው እቴጌ መነንን አስፈቅደው አብሮ ተነስቶ እንዲያውም ልብስ ሁሉ ተሰፍቶ፣ ምክንያቱም በአንድ በኩል ራርተው ሊሆን ይችላል፣ በአንድ በኩል የእሳቸው ልጅ አነስ ያለ ልብስ ከለበሰ ሰው ጋር እንዳይነሳ የሚሆን ይሄ ጥናት ያስፈልገዋል። ተጠንቶም አይታወቅም ልብ ስለሆነ እግዚአብሔር ያውቀዋል። አንዳንድ ድሃ እንደዚህ ይገጥመዋል። ገጥሟት ያች ልጅ በደንብ አምሮባት ተነሳች። አያችሁ ጎበዝ፣ የጃንሆይ ልጅ እንኳን ክርስትና በሚነሳበት ቀን ክርስትና መነሳት ችግር እስኪሆን ድረስ ታስቦ ነበር። የነገስታት ልጆች ግን ስጋት አለባቸው። በኋላ ተሰደው ነው የሄዱት።
ጓዛቸውን ጠቅልለው አካሄዳቸውም በብዙ መከራ ነው። በኬንያ ተደርጎ በምን ተደርጎ በአፋር እንደዚህ ተነርቶ መኪና ስንት 24 ሰዓት ተነርቶ እዚያ ኬንያ አውሮፕላን መጥቶ ተቀብሏቸው የእንግሊዝ አውሮፕላን ምን ተብሎ ነው በታሪክ ተጽፎ እንደሰማ ነው። የእግዚአብሔር ልጅ ግን ማን ያሰጋዋል? ማንም። ለምን? በእግዚአብሔር መንግስት ላይ ባላንጣ ስለሌለበት፣ ተበላላጭ ስለሌለበት፣ ተፎካካሪ ስለሌለው፣ ገልባጭ ስለሌለው እና የዚህ ንጉሥ ልጅ መሆናችን የምንሰማበት አዋጅ እኮ ነው። ሰምታችኋል? አሁን ተፎካካሪ ልጆቹ ናችሁ። የወራሽነት መብት በፍርድ ቤት ስትሟገቱ ሰንብታችሁ ይሄው የወራሽነት መብቴ ደብዳቤውን አይተዋል ነው የምትሉት። ይሄኛውን የወራሽነት መብት ግን ይዛችሁት አትዞሩ። ምን አይነት ምስኪኖች ነን! የሰማይ ሀገር የምትወርስበትን የወራሽነት አዋጅ ጥለህ ትዞራለህ እንዴ? ይህ እኮ የሰማይ መንግስት የምንወርስበት የውርስ መጽሐፋችን ነው። ይሄ ነው ለኛ የተሰጠን ወንጌል። ቀጥሎ አንድ ሁለት ነገር ጨምራችሁ፣ ወንጌል ለመዳን የሚያሳድገን ወተት ነው። እስኪ በሉ ሁላችሁ ወንጌል በሉ። ለመዳን የሚያሳድገን ምንድን ነው? ወተት ነው። ለምን የሚያሳድገን? በዚህ ምድር ለመኖር በእናትህ ወተት ታድጋለህ። በዚህ ምድር ለመኖር የእናቱን ወተት እንግዲህ ተብሏል። የእናቱን ወተት በአግባቡ ያልጠባለች ምን አይነት ልጅ ነው የሚሆነው? ጅላጅል ነው፣ ብቻ ጉልበት የለውም። 10 ጊዜ ጉንፋን ይዞኝ ምናምን የሚነፋነፍ ሰው ሲታሰብ በአግባቡ ያልጠባ ልጅ ሊሆን ይችላል ተብሎ ይታሰባል ነው። ይሄም ጥናት ያስፈልገዋል። ግን ሐኪሞቹ የእናት ጡት ወሳኝ ነገር ነው ብለው ነግረውናል። እና እንደው ያንዳንድ ይሄ በደንብ በተለይ እስከ 5 ዓመት ይጠባ ነበር ድሮ ነው። ዛሬ እናቶችም ሰልፊሽ አይደሉም። ብቻ ግን አስቸጋሪ ነው። እንደ ድሮም ምግብ የለም። እሺ ቅቤም ማረም ስለሌለ አይፈረድም። እናቶች አይፈረድም። ድሮ ግን እናቶቻችን ውሃ ሂደው እንኳን ውሃ ቀርተው መጥተው እስከሚያወርዱት ቸኩለን ተጎንብሰው እንጠባ ነበረ። ተጎንብሰው ያጠቡናል እስከሚያወርዱት እምቢ ብለን ምን ይላል አንዳንዱ ጨው ይላል፣ አንዳንዱ ምን ይላል እንደዚህ እስከሚል ይጠባ ነበር። አላ እንደዚህ ያለው ልጅ በኩርኩም ስትመቱት ቀጭ ነው የሚል ራሱ። ይሄ ያልጠባው ግን እንደ ዱባ እንደዚያ ነው የሚለው ማለት ነው። ይሄ ያልጠባው ነው፣ ይሄ ዝም ብሎ እንደዚያ ያለው ማለት ነው። እና የእናትህን ጡት በአግባቡ አጠባም ኑሯል አይባል ነገር ልጁ ያን ጊዜ ልጅ ነው። ወደ ጉዳያችን እንምጣና አያችሁ፣ የጠባው ልጅ ጠንካራ ነው። በሽታን የሚቋቋምበትን ንጥረ ነገር እዚያ ውስጥ ያገኛል። ሐኪሞች ጠይቋቸው ይነግሯቸዋል፣ ዋሽቻ እንደሆነ ያገኛል። ይሄ ወንጌል ደግሞ ነፍስ ጠንካራ እንድትሆን በክህደት ቫይረስ፣ በጥርጥር ባክቴሪያ፣ በኃጢአት ደዌ እንዳትወጋ የሚጠብቃት የቤተ ክርስቲያን ወተት ነው። ይሄ ደግሞ አፍቅሩ ሀሊበ ነባቤ ዛሎቱ ትውስት አንደኛ ጴጥሮስ ምዕራፍ 2 ቁጥር 3 ላይ ቅልቅል የሌለበት ለመዳን የሚያበቃችሁን የቃሉን ወተት ውደዱ ይላል። እስኪ የቃሉን ወተት በሉ። ለመዳን የሚያሳድጋችሁን የቃሉን ወተት። እንግዲህ አንተም ጉንፋን የያዘህ በትክክል እንዳትሉኝ፣ የእኔ ሌላ ነው። እኔማ እንዴት ጠንካራ እንደሆንኩ ማወቅ አልችልም። ወደ ጉዳይ ልውሰዳችሁና ለመዳን የምታድጉበትን ወተት ተመኙ። አንድ ልጅ ልብ በሉ፣ የእናቱን ጡት ባይጠባ እናቲቱ ምን ይላታል? ትታመማለች። በተለይ አንድ ዓመት ከመንፈቅ ድረስ ወይም እንደወለደችው 6 ወር እንደዚህ ዝም ብሎ ልጁ አልጠባ ቢል ትታማለች። ጡቷን ያማታል። እንደሚባለው በገጠር ጡቷን ይቆረጥማታል ነው የሚባለው። ልጁ ስላልጠባ ነው። የቤተ ክርስቲያን ጡት ይሄ ነው። ይሄን ያልጠባ ሰው የቤተ ክርስቲያን በሽታ ነው። ህመም የሆነ ሰው ነው። ህመም የሆነ ሰው። ስለዚህ ማደግ ከፈለጋችሁ በጸሎት ለማደግ ጥሩ ጸሎተኛ መሆን እፈልጋለሁ፣ ትዕግስተኛ መሆን እፈልጋለሁ፣ የተረጋጋው ሰው መሆን እፈልጋለሁ፣ የውሳኔ ሰው መሆን እፈልጋለሁ፣ በቀላሉ ማልለዋወጥ ሰው መሆን እፈልጋለሁ፣ ሀብት ማኔጅ ማድረግ እፈልጋለሁ፣ ቤተሰቤን በአግባቡ ማስተዳደር እፈልጋለሁ፣ የጊዜ አጠቃቀም ችግር አለብኝ፣ እንደዚህ አለብኝ። ይሄው ወተት እዚህ የሚያሳድግ ማለት ነው። አሁን በጠራዋቸው ርዕሰ ጉዳዮች ሁሉ የበሰለ ሰው የሚያደርጋቸው ይሄ ነው። የበሰለ ሰው
የት ምን ማድረግ እንዳለባችሁ ዓይንም የሆናችሁ መጽሐፍ ይሄ ነው። ስለዚህ የቃሉን ወተት ውደዱ። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። እንደገናስ የእግዚአብሔር ቃል የሕይወታችን ሲሳይ ነው። እስቲ ሲሳይ በሉ። እንጀራችን ነው፣ የነፍሳችን። ይኸውላችሁ ሰው 3 ተፈጥሮ ነው ያለው። ነፍስ፣ ስጋ፣ መንፈስ ይባላል። ነፍስ፣ ስጋ፣ መንፈስ ወይም ስጋ፣ ነፍስና አእምሮ ብላችሁ መውሰድ ትችላላችሁ። አእምሮ ከኃጢአት መንጻት፣ ስጋው ደግሞ መቀበል፣ እንደዚህ ለነፍሱ ምግብ ያስፈልገዋል። አእምሮው ደግሞ መማር አለበት። አሁን እናንተ የሁላችሁ እግዚአብሔር ያሳያችሁ። ሰው ማለት በሉ፣ አንድ ጊዜ በሉ፣ ሰው ማለት በሉ፣ ስጋ በሉ፣ እሺ፣ ነፍስ እና ምንድን ነው መንፈስ በሉ እንጂ መንፈስ። አሁን እናንተ ስለዚህ እስቲ ምን ማለት ነው ያላችሁኝ? የረስቸው እኮ ነው። ምን ማለት አንዴ በሉ ሁላችሁ። ሰው ማለት በሉ እስኪ አንድ ጊዜ ሰው ማለት በሉ። ስጋ ነፍስና ምንድን ነው መንፈስ። በጣም ጥሩ። ጠዋት ቁርስ ትበላለህ፣ 6 ሰዓት ምሳ ትበላለህ፣ ማታ እራት ትበላለህ። ጠዋትም ሆነ ማታም ሆነ ሁለተኛ ቀን ማክሰኞ ቁርስ ትበላለህ፣ ምሳ ትበላለህ፣ እራት ትበላለህ። ጠዋትም ሆነ ማታም ሆነ ሶስተኛ ቀን እያልክ ሳምንት ሞላ። ሰውየው ምንድነህ? በሬ። ለምን እንዴ? ሰው ከሆንክ ምንድነህ ብያችኋለሁ። ነፍስ በሉ እስኪ። ስጋና ምንድን መንፈስ። አሁንሳ ሰኞ ቁርስህን በላ፣ ጥሩ። ከዛስ መጀመሪያ ጸለይክ፣ ጥሩ። ከዛ ቁርስህን በላ፣ በጣም ጥሩ። እሺ መጽሐፍ ቅዱስ አነበብክ፣ በጣም ጥሩ። አሁን ምን ሆንክ ማለት ነው? ሰው። ጸለይክ፣ ለነፍስ ድነት ጸለይክላት። መጽሐፍ ቅዱስ አነበብክ፣ ለአእምሮህ አነበብክ። ከዛስ እንጀራም በላ፣ ሰው ሆንክ ማለት ነው። ሰው ተብላችሁ ለመጠራት እንኳን ለነፍሳችሁ ምግብ ይሄን ማንበብ አለባችሁ።